ከአስመሳይና ራስ ወዳድ ሰዎች ጋር መኖር ሰልችተዋል? ዴቪድ ሌበርማን በመጽሐፉ ለራሳቸው ጥቅም ብቻ የሚቀርቡህን አስመሳይ ሰዎች የምትለይበት 6 ዘዴዎችን አስቀምጦልሃል። ከነዚህ ውስጥ ሁለቱን ዘዴዎች በዚህ ቪዲዮ ነግሬሃለሁ። አንደኛ፣ ፕራይድ። እውነተኛ ጓደኞችህ በቸገረህ ጊዜ የሚያጽናኑህ አይደሉም። በተሳካልህ ጊዜ ካንተ እኩል አብረው የሚደሰቱት ናቸው እውነተኛ ጓደኞች። እነዛ አንተ ሲሳካልህ በቅናት ርር የሚሉት ስኬትህን የሚያጣጥሉት እነሱ ቅናተኞች ናቸው፣ አይሆኑህም። አሁኑኑ ራቃቸው። በአንተ ደስታ ከልቡ የሚደሰት ጓደኛ ካለህ ጠበቅ አድርገው። ሁለተኛ፣ ኢንተረስት። ይህን ጥያቄ ለራስ ጠይቅ ይላል። ጓደኛ ስላንተ ህይወት ምን ያህል ያሳስበዋል? አንዳንድ ሰዎች አሉ ሁልጊዜ ስለ ራሳቸው ብቻ የሚያወሩ፣ ስላንተ ህይወት ግድ የማይሰጣቸው። ከእንደዚህ አይነት ሰው ጋር ከሆነ የምትውለው ተጠንቅቅ። አንተን ስለሚያሳስብህ ነገር ስታወራው ከልቡ የማያዳምጥህ ግድ የሌለው ከሆነ የነገርከውን ነገር በሌላ ቀን አስታውሶ እንዴት ሆነልህ ብሎ የማይጠይቅ ከሆነ ይህ ሰው አይሆንህም። እንደ ጓደኛ ሳይሆን እንደ አድናቂው ነው የሚያይህ። ስለዚህ ሌላ ጓደኛ ፈልግ።